እስራኤላውያን በምድረ በዳ ሲሄዱ እግዚአብሔር እኮ አብሯቸው ነበር። አየሽ የጌታ ሊደርሺፕ በምድረ በዳ 40 ዓመት ይመራቸው ነበር። የኢትዮጵያ ቤተክርስቲያን ፈተና ውስጥ የገባችበት የመሪ ጦት ሳይሆን የሊደርሺፕ ሳቤ ችግር ነው። ሳኦል ሲገደለ ዳዊት ልትገደለ ይመጣ ይሆን? እኔ ያልሰራሁትን ስራ ሰርቶ ህዝቡን አስመርቅኖ ከህዝቡ ልብስ ሊያወጣኝ ይሆን? እችን መላትን ነገር ደሞዝ የሚቀበላት ነገር እንደው እንትን ልኝ ይሆን? ብዙ አይነት ሴታፖች አምሮ ውስጥ ይመጡለታል። አለመሸነፍን ራሱ ማሰብም ከባድ ነገር ነው ብዬ አስባለሁ። ያንን ላለመቀበል የምናደርገው ጥረት ደግሞ እንደገና ከራሳችን ጋር እንድንጣላ ያደርገናልና እንዴት ራሳችንን መግደል አለብን? ጌታ ኢየሱስ 3 ዓመት ተኩል ብቻ ሰራ። ስንት ዓመት ነው በምድር ላይ? 30 ምናምን። በመጥምቁ ዮሐንስ 31 ዓመት ከ8 ወር ነው የኖረው፣ ከ6 ወር ነው የኖረው። 31 ዓመት ከ6 ወር ነው የኖረው። ስንት ዓመት አገለገለ? 1 ዓመት ከ6 ወር ነው ያገለገለው። ይጠይቀናል። የሆነ ታይም ይመጣና የሰጠው ኃላፊነት የት ነው? የሚመጣ አምላክ ነው፣ የሚመጣ የሚከፍል ንጉስ አለ፣ የሚመለስ ጌታ አለና በሚመለሰው ጌታ ስር አለቃ የለም። በሚመለሰው ጌታ ስር ጌታ የለምና ለሚመጣው ንጉስ ስንኖር የለም የኔ የምለው የማስቀጥለው ሌጋሲ የለም። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ሰብለ በቀለ ነኝ። ቻናላችን አሜን ቲቪ ነው። አሜን ቲቪን የተከታተላችሁ ስላለ ከልብ እናመሰግናለን። እንግዲህ አሜን ቲቪ የተለያዩ ርዕሰ ጉዳዮችን የተለያዩ እንግዶችን እየጋበዝን ከእናንተ ጋር ቆይታ እናደርጋለን። አሁን የምገኘው በአሜን ቲቪ ስቱዲዮ ነው። ዛሬ እንግዲህ ያደረኩት የኪንግደም ፓሽን ሴሚናሪ የተለያዩ እንግዲህ ቲዮሎጂ ላይ፣ ሊደርሺፕ ላይ፣ ክርስቲያን ካውንስሊንግ ላይ ለብዙ እንግዲህ አገልጋዮች እንዲሁም ደግሞ ተማሪዎች ብዙ እውቀትን እንዲያገኙ መንገድ የከፈተ ተቋም ነው ማለት ነው። ከተቋሙ ፕሬዝዳንት ጋር ከዶክተር ዘካሪያስ ጋር አብሬ ቆይታ አደርጋለሁ። እንኳን ደህና መጣ ዶክተር። እንኳን ደህና ቆያችሁኝ። ሁሉ ሰላም ነው? እግዚአብሔር ይመስገን ሰላም። በቅርቡ እንግዲህ ወደ 600 የሚያህሉ ተማሪዎችን አስመረቃችኋልና እንኳን ደስ አለ። በቅድሚያ እንኳን አብሮ ደስ አለ። እናመሰግናለን። ለስንተኛ ጊዜ እያስመረቃችሁ ነው? ዘንድሮ 12ኛ ጊዜ 10ኛ ዙር መሆኑ ነው። ኦሬዲ ከተመሰረተበት 10 ዓመት ነው። ግን በተለያዩ የማስመረቂያ ፕሮግራሞች ስላስመረቅን 12ኛ ዙር ይሆናል። ፊድባኩ እንዴት ነው? ሰዎች ጋር የተማሩ ተማሪዎች እንደ በወንጌል ስራ ውስጥ እየሰሩ ነው ወይ? ምን ተጽዕኖ እየፈጠሩ ነው? አዎ፣ ዋናው የሴሚናሪው ትኩረት ሰው መማርና ማስተማር ስራ ብቻ መስራት ሳይሆን የተማሩ ሰዎች ወደ ቤተክርስቲያን ወደ ክርስቲያን ኮሚኒቲ ተመልሰው ምን አይነት ውጤት ማምጣት እንዳለባቸው ከማሰብ ነው ጀምረውና ገና ተማሪዎች ሲመጡ እኛ የምናስባቸው ነገሮች ምንድነው ሲወጡ ደግሞ የሚያወጡት ውጤት የሚለው ነገር እናስባለን። ስለዚህ ተማሪኛ ጋር ተምሮ ሲወጣ 3 ነገር መሆን ይችላል። አንደኛ ታማኝ የቤቱና የመንግስቱ አገልጋይ ሆኖ በቤተክርስቲያን ውስጥ ማገልገል፣ ሁለተኛ በተማረበት የትምህርት ዲሲፕሊንና ፕሮግራም ራሱን ያነጸ አገልግሎቶቹን ማሳለጥ፣ ሶስተኛ ሚሽነሪ ሆኖ የወንጌል ተልእኮን ወንጌል ወደ ደረሰባቸው ቦታዎች ሁሉ የማድረስ ተግባር ይሰራል። ያንን እንዲሰሩ ነው እኛ የምናስተምረውና ስለዚህ ከኛ ተመርቀው የወጡ ተማሪዎች ስኮላር ከመሆን በላይ የመጽሐፍ ቅዱስ አዋቂ ጸሐፍት ተመራማሪ ከመሆን በላይ አገልጋይ እንደሆኑ ስለምሰራ ብዙ ቦታ ደስተኞች ሆኖ ሲያገለግሉ እንመለከታለን። ያንን እንታዘባለን። ኦኬ። እንግዲህ በኢትዮጵያ ውስጥ ብዙ ኮሌጆች አሉ። የኪንግደም ፓሽን ኮሌጅ ከሌሎቹ ምንድነው ለየት የሚያደርገው ነገር? ምን የተለየ ነገር ደግሞ ሰርተናል ብለህ ታስባለህ? ከባድ ጥያቄ ነው። አክቹሊ ከ70 በላይ ሴሚናሪ ኮሌጆች አሉ ኢትዮጵያ ውስጥ። ከቀደምት 70 ዓመት ያስቆጠሩ ደግሞ እንደገና አዲስ ተቋቋሙ። አጠቃላይ 70 የሚጠጉ ይመስለኛል። አንዱ እንግዲህ ኪንግደም ፓሽን ሴሚናሪ ነው። እንደ ኪንግደም ፓሽን ሴሚናሪ ምንድነው የምንሰራው ብለን ስናስብ ምናልባት በህንጻው ግንባታ ውስጥ አፈር መሬት ብንቆፍር አፈር ብናግዝ
ስምንቶ ብናቀብል ውሃ ብንደፋበት ብለስን ቀለም ብንቀባ አንዱ ስራ ነው ሁሉን ስራ መስራት አንችልም የህንጻው ስራ ስለሆነ የጌታን ምጽአት ለማፋጠን ህዝቡን ደግሞ ለእግዚአብሔር መንግስት ዳግም የጌታ ዳግም ምጽአት ማዘጋጀት ስራ ስለሆነ የሚሰራው ስራ የተሻለ እንሰራለን ብለን ምን ነገር አይኖርንም ነገር ግን ደግሞ ትምህርት ቤት እንደመሆኑ መጠን ትምህርት ስርዓት ስለሆነ አንዳንድ ሌሎቹ ጋር ያለው እኛ ጋር ያለ ደግሞ አለ እንደ ብርቱ ጎን ሳይሆን እንደ እድሎች ማለት ነው ለምሳሌ ካሪኩለም ስንመለከት በሰባዎቹ ዘንድ የማይገኝ እኛ ጋር ያለ ደግሞ ይኖራል እኛ ጋር ፈጽሞ ያለ ደግሞ ሌሎቹ ጋር ደግሞ ይኖር ይችላል ለምሳሌ ፓስቶራል ሚኒስትሪ እኛ ጋር አለ እንደገና ክርስቲያን ካውንስሊንግ ሚኒስትሪ እኛ ጋር አለ ሌሎቹ ክርስቲያን ካውንስሊንግ ሳይኮሎጂ እንደዚህ ይባላል ክርስቲያን ካውንስሊንግ ሚኒስትሪ እኛ ጋር ያለው ለምሳሌ አፖሎጂቲክስ ዲፓርትመንት ደረጃ ኪንግደም ፓሽን ሴሚናሪ ነው ያለው ያንን ስናደርግ ፕራክቲካልን ጭምር ነው የምናደርገው ስራዎቹን ቲዮሪ ሞጁላር ክላስ ገብቶ ማስተማር ብቻ ሳይሆን ፕራክቲካሊ ሰዎች ዲቨሎፕ እንዲያደርጉት ነገ ወደ ቤተክርስቲያን ሲመለሱ እንዳይቸገሩት ያንን ስራ በማሰራት ውስጥ ትንሽ አዲስ ነገር ይዘ መጣ ይመስለኛል ሁለተኛ ደግሞ ሀገርኛ ለማድረግ ነው ሞከርነው ትንሽ ሰዎች በገዛ ቋንቋቸው እንዲማሩ ከማድረግ በላይ በገዛ ቋንቋቸው ግን በእንግሊዘኛ ትምህርት በላይ ጠንከር ያለ ስራ እንዲሰሩ እናደርጋለን ፐብሊኬሽኖች አሉ ፕሬዘንቴሽን ዲፌንስ ልክ እንደ ሴኩላር ትምህርት ሁሉን ያቀፈ ነውና አንዳንድ ስነመለኮት ትምህርት ቤት ዲፌንስ የለም ፐብሊኬሽን የለም እኛ ጋር ግን ማስተርስ ራሱ ፐብሊኬሽኖች አሉ ዲፕሎማ ተማሪ ቢኖረን ሪሰርች ይሰራል ዲፌንስ ያደርጋል ከዛ ወይ አልፋል ወይ ቀማት ነው በዚህ አካዳሚኩን ወርልድ ለማነቃቃት ያሞከርንበት ይመስለኛል ሌላው ግን ያው ጌታና ተማሪዎች ያውቃሉ በጣም መልካም እንግዲህ ያው አንተ በሊደርሺፕም ላይም ፒኤችዲ ያለ ማኔጅመንትም ላይም ምናልባት ማነሳለ የተወሰኑ እንደነዳስ ከትምህርት ቤቱ ከኮሌጁ ባለፈ ቤተክርስቲያን ላይ ደግሞ የሚታዩ ክፍተቶች አሁን ላይ ባለችው ቤተክርስቲያን ያመራር ሂደት ላይ እንግዲህ በቁጥር ያነሰ መሪ አይደለም ቤተክርስቲያን ያጣችው ግን ጤናማ ሊደርሺፕ እንዳጣሽ በብዙ መንገድ እንግዲህ የሚታወቅ ሀቅ ነው ማለት ነውና እንደምናልባት ዶክተር ይሄንን እንዴት ታየዋል ቤተክርስቲያን ላይ የመሪ እጥረት ነው ያለው ወይስ ደግሞ ጤናማ መሪዎች ናቸው የጎደሉት ጤናማ መሪዎች የሉም ካልን ጤናማ መሪ ምን አይነት ስራ ነው የሚሰራው ምን አይነት ባህሪያቶች አሉት ያ እንደ አይነት ጥያቄ የዓለም አቀፉ ፈተና ነው not only ቸርች ብቻ አይደለም ወይ ደግሞ የኢትዮጵያ ኮሚኒቲ ብቻ አይደለም አንዶቹ የአፍሪካ ብሎ ሰፈረጃ ያለው የሊደርሺፕ ጉዳይ የዓለም አቀፍ ጉዳይ ነው አንዳንዶቹ ሚዲያ ከቨሬጅ ያላቸው በደንብ ተነደረገ እኛ ደግሞ ሚዲያ ከቨሬጅ የለንም የአፍሪካውያን የገንዘብ ነገርም ስላለ ግልጽ ነው ይወጣል ይታወቃል አንድ ጊዜ የሊደርሺፕ ክላስ ለማስተማር ገባውኝና ቲዮሎጂ ተማሪዎች አላቸው ያልኩኝ ምናልባት ኮመን ኮርስ ሊወስዱ ከመጡ እና አው ክላሱ ራሱ የኮመን ኮርስ ነው አለኝ አስተባባሪው እና ወደ 60 ተማሪዎች ናቸው ያሉት እና ይሁሉ ተማሪ አንድ ክላስ በስቶ ሳይ እንዴት ነው ማኔጅ ቢደረገው ስላቸው አይ የኮመን ኮርስ ነው አሉኝ እስቲ ሚሽን ተማሪዎች ስል 3 ተማሪዎች ጃወጡ ቲዮሎጂ ስል 7 አወጡ ካውንስሊንግ ስል 6 ተማሪዎች something like that እጃቸውን አወጡ ከዛ ሊደርሺፕ ስል የቀሩት 50 ምናምን ማለት ነው ተጫወቱ ምንድነው ሐሳባቸው አልኳቸው እና የሁሉ ሰው ሊደርሺፕ የሚማረው ቤተክርስቲያን ለመምራት ከሆነ ቤተክርስቲያን ታድላለች ማለት ነው ከዚህ በኋላ እናንተ ከተመረቃችሁ በኋላ የመሪ ችግር አይኖርብንም ማለት ነው የፊሎሶፊ ኦፍ ሊደርሺፕ እና ስፒሪቹዋል
ጋይዳንስ ኦፍ ስፒሪቹዋል ዲሲፕሊን ኦፍ ሊደርሺፕ ከተማራችሁ በኋላ ወደ ኢትዮጵያ ቤተክርስቲያን ስትበተኑ በቃ ኢትዮጵያ ታርፋለች ማለት ነው አልኳቸው። ወይስ ሊደርሺፕ የምትማሩት ሰው መመራት ለማይፈልግ መሪ ለመሆን ሐሳብ ኖራችሁ ነው? ከዛ ደግሞ አብዛኛው ኢትዮጵያ ቤተክርስቲያን ጋር ስንመለከት ኮንፍሊክቶች የሚነሱት አመራር አካባቢ ነውና እንደውም ወደ አመራር የሚመጣበትም ነገር ፈተና ውስጥ የገባበት እንመለከታለን። ለምን ሰዎች አመራር ላይ ትኩረት የሚያደርጉት ብለሽ ስትመለከቺ ተረት አለ እኛ ሀገር ስሾም ያልበላ ስሻር ይቆጨዋል የሚባል ነገር አለ። እሱ የክርስቲያን ኮሚኒቲን አፌክት አድርጓል ወይ ተጽዕኖ አምጥቶብናል ወይ ተረቱ ብዬ ማስባለሁ። እንበላለን ብንል እኮ ምን በላም ነገር የለም እንቀምሳለን ካላለ በስተቀር ቸርች ውስጥ አንዳንዱ የሚበላበት ነገሮች ይሆናል። ግን አብዛኛውን ቤተክርስቲያን ስትመለከቺ ደሞዝ መክፈል የማይችሉ ለአገልጋዮቻቸው የሚገባው ነገር ማድረግ የማይችሉ እንግዳ መጋበዝ የማይችሉ በአመት አንድ ጊዜ ኮንፈረንስ እንኳን ምንድነው ማሰናዳት የማይችሉ አሉ በጣም በብዛት። አልፎ ከተማ ውስጥ ጥቂቶች ከሜላይን ቸርቾች ራሱ ጥቂቶች ናቸው እንመለከተውና ሰዎች ለምንድነው ወደ ሊደርሺፕ እንደዚህ የሚሮጡት? ሶስት ነገሮች እናያለን። ይሄ ካራክተር ነው። ሊደርሺፕ ኦፍ ምንድነው ካራክተር ኦፍ ሊደርሺፕ ይባላል። እና ሊደርሺፕ ፖዚሽን ነው እና ፖዚሽን ከፖዚሽን ጋር ብዙ ነገሮች አሉ። ጥቅሞች አሉ። ዝና አለ፣ ስም አለ፣ ክብር አለ፣ ከተገኘም ገንዘብ አለ፣ ውሎ አበል አለ። ብቻ ግን ምን አለፋሽ ብዙ ነገሮች አሉ ከሊደርሺፕ ጋር ከፖዚሽን ጋር ማለት ነው። ሁለተኛ ፖዚሽን ሲታሰብ ፌቨር አለ እና ጥፋት እንኳን ብታጠፊ ወደ ላይ የሚናገር ሰው የለም። ሰማይ አይታረስ መንግስት ንጉስ አይከሰን የሚባለው አይነት ነገር ማለት ነውና ፌቨር አሉ፣ በጣም ፌቨሮች አሉና አሁን ሰምተሽ ከሆነ ያለ መከሰስ መብት ምናምን ተነስቷል ይባላል። አንድ ሰንበዲ ከዛ በኋላ ይከሰሳል። ቪአይፒ ያወጣና ያለ መከሰስ መብት እንዳለው ያልፋል። እና ያቺ ፖዚሽኗ ሊደርሺፕ ጋር መስመጪ ደስ የሚል ፌቨሮች አሉት። እሷን ሰው ይፈልጋል። ሌላኛው ነገር ለራሱም ለቤተሰቡ ከቨሬጅ ደግሞ ታገኛለሽ። ሊደርሺፕ ለስትወጭ ያ የምድራዊ ሊደርሺፕ ፊሎሶፊ ሰዎች እንትምሉት ነገር ነው። በክርስቲያን ሊደርሺፕ ግን ትልቁ ሊደር እግዚአብሔር ነው። ትልቁ መሪ እግዚአብሔር ነው። ስለዚህ የኛ ባህሪ አዶፕት የሚሆነው ከጌታ ከራሱ ነው። ጌታ እንደዛ ነው ወይ እንደ መቀማት አልቆጠረም ከተባለ ከሰውም የባሪያ መልክ ከያዘ ከሞትም የመስቀል ሞት ሰው ሊሞትበት የማይፈልገው የወንጀለኛ ሞት ማለት ነው ከፈለገ እኛ ደግሞ አምላክ ለኛ ብሎ እንደዚህ ከሆነ እኛ እንዴት ነው ያለን? ስለዚህ ካራክተሩ የሊደርሺፕ ካራክተሩ አዶፕት መደረግ አለበት ከጌታ ነው ከእግዚአብሔር ነው። እስራኤላውያን በምድረ በዳ ሲሄዱ እግዚአብሔር እኮ አብሯቸው ነበር። አየሽ የጌታ ሊደርሺፕ በምድረ በዳ 40 ዓመት ይመራቸው ነበር። በሌሊትና በቀን እግዚአብሔር ይመራቸው ነበር። ምድረ በዳ ውስጥ መሆናቸውን ያወቁት እነሱ ብቻ ናቸው። እግዚአብሔር ከነሱ ጋር እንዳለ ግን አያውቁ ነበር። ዮሴፍ ወደ ጉድጓድ ሲጣል እግዚአብሔር አብሮት ነበር። እግዚአብሔር ጉድጓድ ውስጥ ገብቷል ማለት ነው። እስር ቤት ሲገባ እግዚአብሔር ከሱ ጋር ነበር። የእግዚአብሔር መሪነት ስንመለከት እነዚህ ነገሮች ሁሉ ነው የምናያቸው እንጂ የደረቱን በወርቅ መታጠቂያ የታጠቀ ምንድነው እንደዚህ ጸጉሩ እንደ በረዶ አይኑ እንደ ከፀሐይ 7 እጅ እንደሚያበራ ብሎ ምንሆኑ ብቻ ማንበብ አንዳንድ ካራክተሮችን ያስቸግራል። ጥሩ አይመጣም። ስለዚህ ምን ልልሽ ነው ትምህርትም አልጎደለንም። አሁን ብዙ ዶክተሮች አሉ በፒኤችዲ በጣም ብዙ ዶክተሮች አሉ። እኛ ጋር ዘንድሮ 6 ሰው ተመርቋል በዶክተሬት ዲግሪ በሊደርሺፕ። አምና 3 ሰው ተመርቋል። አንድ ላይ 9 አስመርቀናል ማለት በዶክተር ሳሉ ማለት ነው። የተማረ ሰው ኃይል ችግር የለብንም።
የመሪ ብዛትም ችግር የለብንም። ብዙ ድሮ እኮ አንዱ ሰውዬ ሽማግሌ ይሆናል፣ ዲያቆን ይሆናል፣ ዘማሪ ይሆናል፣ ሁሉ ነገር ይሆናል። ከዛ በቀስ በቀስ ነው ሰው ሲመጣ ያረገን ያሳደገ መጣ። አሁን ግን ችግር የለም፣ በጣም ሰው አለ። አንድ ቸርች ውስጥ እኮ 5,000-6,000 ህዝብ የሚይዝ አዳራሽ እየሰራን ነው። እንደገና እንደውም ከሰው ከማብዛት የተነሳ ምርጫ አድርገን ክራይቴሪያ አድርገን እንትን እንላለን። The only problem is all about the concept of leadership. በሰዎች ዘንድ ያለው መሪነት መረዳት፣ መሪነት አገልጋይነት፣ መሪነት ሎሌነት፣ መሪነት ባርነት፣ መሪነት እግር አጣቢነት፣ መሪነት ሌሎችን ስኬታማ ለማድረግ መስራት፣ መሪነት ሰዎች ሲሳካላቸው አይቶ የሚደሰት ራሱ ሻማ መሆን የሚቀልጥ መሆኑን ሳይሆን የሚያዩት መሪነት እንጀራ ማበያ መኪና መግዣ እንትን ማግኘት ከሆነ አስቸጋሪ ነገር ነውና ችግራችን እሱ ይመስለኛል። ምናልባት እንደው በጣም ከዚህ ጋር ተያይዞ አንዳንዴ መሪነትን ማብቃት ለምሳሌ አሁን እዛው መሪነት ላይ ያለው ሰውየው ራሱ ሌሎች ከሱ የሚበልጡ መሪዎችን ለማብቃት ሲቸገር ታያለ። ኢነርጂው ካጣ በኋላ በቃ የመስራት አቅሙ ከሞተ በኋላ ከዛ በኋላ የትላንትና የልጅነት ህልሙን ያሳኩለታል ማለት ነውና እኔ ይሄንን ሊደር ነው ብዬ አላስብም። ይሄኛውን አካሄድ ሳይ ቢኮዝ እንዴት ነው ለምሳሌ ባይብል ላይ ሳሙኤል ያንግ ያለ እግዚአብሔር በልጅነቱ ነው የሾመው አይደለ? በልጅነቱ ነው ድምጹን ማሰማት የጀመረው። በልጅነቱ ነበር የኤሊን ቦታ እንዲተካ ሲያለማመደኝ ነበርውና ማብቃት እንዴት ነው ተወዳዳሪ አልፎ መሄድ ተቀባይ መሪዎች ነው ያበቃን ያለ ነው አገልጋዮች ነው ያበቃን ያለው ወይስ ደግሞ በቃ የሆነ ሪታየር ያደረገ አሞት የሌለው ድፍረት ኢነርጂ የሌለው ነው ያበቃ? ምን ትታዘባለህ? ምናልባት ከዚህ ጋር ተያይዞ ማለት ነው ከባድ ነገር ነው ለእውነት ኢንተርቪው ካደረኩባቸው ጥያቄዎች በጣም ቻሌንጂንግ ነው ለምሳሌሽ ጌታ ራስ ወዳድ አይደለም። ወደዛ ለምለስልሽ ወደ ባህሪ ከሰው ህይወት አደገኛና በጣም ከባድ የሚባለው ነገር ራስ ወዳድነት ነው። ራስ ወዳድነት በጣም ከባድ ነገር የማያርገው ነገር የለም። ራስ ወዳድነት ልጅን ያስተዋል፣ ሚስትን፣ ቤትን፣ ትዳርን ያስተዋል፣ አምላክን ጭምር እና እንደምሳሌ ላንሳለሽና አንድ ጊዜ አንድ እህት አናገርናት እና ጌታን የሌለው ወንድም ታጫለች መሰለኝ። ጌታን ነው ወይስ እሱን ትመርጫለሽ? ጌታን ካልሽ ዓርብ ዕለት ነው ያላት። እሱን ካልሽ ደግሞ በዛ ቀራል። ኦኬ እኛ እንትን ልንል ነው። ዓርብ ዕለት ቀረች። አዎ ቅዳሜ ጠበቅናት የለችም። ሄርን ቤት እኛ እኮ ልብሽን ለማየት ነው። በምን ተአምር ጌታን እንመረጠው? ጌታ አማራጭ የለውም። እናት አይ በሱ ከመጣብኝ አልፈልግም ማለት ኤክሰፕሽን አደረገው። ራስ ወዳድነት ነው። በጣም የመጨረሻ ራስ ወዳድነት ነው። ሲያድግ እዚህ ጋር ይደርሳል። ጌታንም ጭምር የሚያስተው ነገር ማለት ነው እና የመሪነት ችግር ነው፣ የባህሪ ችግር ነው፣ የእንትን ችግር ነው ብለን የምንላቸው ነገሮች እንደሱ አይደሉም። የመንፈሳዊ ህይወት ችግር ነው። እንዲያት ያሉ ነገሮች የመንፈሳዊ ህይወት ችግር ነው። አንድ ቦታ ራሱ ስም ስለማንጠቅስ ነው እንጂ አንድ መጋቢ ያለ 12 ወንጌላውያን ያለው ቸርች ውስጥ ህዝቡ ከ3000 በላይ ነው። ትልቅ አድራሻ አላቸው። ሜንላይን ቸርች ነው እንደሙሉ ወንጌል ሚኬሲ እንደምንለው ማለት ነው። እና በቸርቹ ደንብ ቸርቹ ሜጋ ከሆነ ከ5 እስከ 5 ፓስተሮች ይፈቀድላቸዋል። ሰውየው ብቻውን ፓስተር የሆነው 12 ወንጌላውያን አሉ፣ 3 አስተማሪዎች አሉ፣ አንድ ነብይ አለ፣ ከዛ መጋቢ ሌላ የለም። መጋቢነት እኮ በጣም ብዙ ከባድ ስራ ነው። ወጣቶችን ማማከር፣ ባለትዳሮችን ማማከር፣ አስተዳዳሪ ስራዎችን መስራት፣ ፕሮግራሞችን ማሳለጥ፣ ቅድመ ጋብቻ፣ ድህረ ጋብቻ የሚባሉ የልጆች አገልግሎት፣ የሴቶች አገልግሎት፣ ብዙ ሴሬሞኒያል አለ።
ይሄ ሰው 40 ቦታ ይባጠሳ ለምንድነው ማጥሳ ሰው አምንም ማለት እሱማ አምኖት ነው ያስቀመጠው ጌታ አምኖት ያስቀመጠ ሂድ የተደረገልኝ አድርገው ተባለው እና ሰውየው በጌታ ከታመነ እሱ ታማኝ ሆኖ ሳይሆን ጌታ አምኖት ካስቀመጠው ሌሎችንም ማመን አምነሽ ወንጌላዊ ካደረግሽ ለምን መጋቢ ማታረጊው ገብተሻል አምነሽ ነብይ ካደረግሽ ለምን ፓስተር ማታረጊው ከኔ ውጪ የፓስተር መለኪያ እኔ ነኝ የመሪ መለኪያ እኔ ነኝ እንደኔ ካልሆነ አንዳንዶች ይበልጡታል እኮ በምድራዊ ነገር ራሱ የሚበልጡ ሰዎች አሉ ግን ሰውየው ራሱ ወዳል ከባድ ነገር ነው ሁለተኛ ስጋት ተበለጣለ የሚል ኦ ማይ ጋድ ኢጎ ነገ ህዝቡን ከኔ እንትን ሊያርግ ዞር ሊያርግብኝ ይሆን ሳኦል ሲገደለ ዳዊት ልፍገደለ ይመጣ ይሆን እኔ ያልሰራሁትን ስራ ሰርቶ ህዝቡን አስመርቅኖ ከህዝቡ ልብስ ሊያወጣኝ ይሆን እቺን መላትን ነገር ደሞዝ ብዬ መቀበላትን ነገር እንደው እንትን ሊለኝ ይሆን ብዙ አይነት ሴታፖች አምሮ ውስጥ ይመጡለታል ስለዚህ ስጋት ያድርበታል በተቻለ መጠን ምክትል አድርጎ እንኳን ያኖራል እንጂ እኩል አመጣም ሶስተኛ ነገር ነገን አለማሰብ ነው ሰክሰሰሪን አለማምጣት ተተኪን አለማምጣት ነገን አለማሰብ ነው ነገ ስናስብ እኛ ሟች እንደሆነ እናስባለን ምንም ጥርጥር የለው ሰብለም ዘካርያስም ተርገነላለን ከዚህ ምድር ላይ ዛሬ ካልተካሽ አሜን ቲቪ ሞታል ማለት ነው በህይወት ያለሽ ቀጥለጥ አድርጎ የሚያስተዳድር አንቺን የማይፈልግ ሊደርሺፕ ከመጣልሽ እንዴ ምን ትፈልጋለሽ እኔ እንደዛ ነው የምለው ስቱዲዮ ስመጣ ሳልቻው ወደ ውጪ ሲሄድ እኔ 2 ወር ቢቀመጥ 3 ወር ቢቀመጥ አንድ ቀን ስጋት ሆነብኝ አያውቅም የሚጋሩ መሮች አሉ ቢሮ ውስጥ እኔ ያለሁኝ ሌሎች ሰራተኞች ምናምን ፍቃድም ቢሆን ምንም ቢሆን ከባድ ነገር እንኳን ቢሆን አይጠይቁኝም እኔ ሌሎችም ጠይቁት አድርገዋለሁ እንደዛ ስላደረኩ ነው ነገርሽ ነገ ማሰብ እሺ እኔ እንኳን ባልሞትም we are not the all season people ገብቶኛ ሁሉ ጊዜ ማሰብ አለብን የሁሉ ጊዜ ሰዎች አይደለንም የሆነ ጊዜ ላይ ሰዎች ሞቅ ያደርጉናል ከኛ የተሻለ ሰው ደግሞ ይመጣል እዛን እንወርዳለን በኖርማሉ ዓለም ላይ መኖር አንችልም ከዛ በኋላ እንጨርጨራለን ብዙ ነን እናበላሻለን ስለዚህ ነገን ማሰብ ትልቅ ነገር ነው ነገን አለማሰብ ሌላኛው ችግር ነው ለሽፈለገ ነው እንደሚሞቱ አንደኛ ከሶል ብንወጣለን ሁለተኛ እግዚአብሔር እኛ እንድንሰራበት የጠን ጊዜ ብቻ አለ ለምሳሌ ጌታ ኢየሱስ 3 አመት ተኩል ብቻ ሰራ ስንት አመት ነው በምድር ላይ 30 ምናምን በላው ዮሐንስ 31 አመት ከ8 ወር ነው የኖረው ከ6 ወር ነው የኖረው 31 አመት ከ6 ወር ነው የኖረው ስንት አመት አገለገለ 1 አመት ከ6 ወር ነው ያገለገለው ሙሴ 100 አመት ነው ያገለገለው 40 አመት ነው 40 አመትም አይሞላም ቴዎሎጂካሊ ስናየው ትክክለኛ የሚባለው 17 አመት ነው 23 አመት ህዝቡን የመራ ኢያሱ ነው በተለምዶ ነው 40 አመት ተብሎ የሚባለው እንጂ 17 አመት ሙሴ መራ ኦኬ ግን 23 አመት መራ 31 ጦሮችን ያስተናገደው ኢያሱ ነው ብዙ እንደዚህ የምንላቸው አሉ አየሽ የተሰጠን እድሜ ትንሽ ነው ይችላል ዘካርያስ በኢትዮጵያ ቤተክርስቲያን ላይ የስነ መለኮት መሪ ሆኖ እንዲያገለግል እግዚአብሔር ሰጠው ጊዜ ትንሽ ነው ይችላል I know actually because እኔ ወደ ተነመለ አቃለሁ ሚሽነሪ ደግሞ አቃለሁ ነኝ at the end of the year እኔ ከጊዜ በኋላ ሆኖ ሚሽነሪ ነው ሆኖ I know that እስከዛ ድረስ ግን ኪንግደም ፓሽን ሴሚናሪ ውስጥ ያሉት መሪዎችን ማፍቃት አካዳሚክ ሊደርን አድሚኒስትሬሽን ሊደርን ሚዲያ ሊደርን ሁሉንም በደንብ አሳድጌ ማብቃት ነው ያለብን አለዚያ ሁሉንም ወደኔ እቺ ደግሞ እኔነት የምትባል ስላለች ነው
so you should have to kill the word I እኔነት ካልተገደለ መሪነት አደጋ ውስጥ ነው የምንገባው። እንዴት ነው ራሳ መግደል የምንችለው? እኔነት ማለት ብዙ ጊዜ ከባዱ ነገር እኔ እስካለ ድረስ ጌታ አይመጣም እና ጌታ በጣም የሚሰራው እኔነት ሲሞት ነውና አንዳንዴ ምናልባት ፕሮሞሽኑ መውቀናው ራሱ እኔን ለመግደል ይከብዳል። እኔነት እንዲያድግ ነው የሚከፍታው ማለት ነው። ሰው ባለን አገልግሎት መሪዎችን ብቻ ላይሆን ይችላል አገልጋዮችን ቤተክርስቲያን ውስጥ የሚያገለግሉ ባለራእዮችም ሚኒስትሪ ያላቸው ሰዎች አንዳንድ ሰዎች ማይረሱ የሚመስሉ ሰዎች ተረስተዋል አይደለ? አይገርምም? እና በጣም መቀመጫ ተጠር መጣ እስኪጠፋ ድረስ የነበሩ ቸርቾች ዛሬ ላይ ወደ ሌላ ሰው ደግሞ ወደ ሲዝኑ ሰው ደግሞ ዞረዋልና አንዳንዴ ሲዝንን ማወቅ እንዳልከው ትልቅ ነገር ነው። አንድ ቀን ከሰው ልብ ልወጣ ይችላልው ግን ኔክስት ምንድነው? አይ ቲንክ ቀድሞ ራሱ ማየት ነገ ኔክስት በምንድነው እግዚአብሔር በኔ ጀመረውን ነገር መቀጠል የምችለው የሚለውን ነገር ማመን እና ደግሞ አለመሸነፍን ራሱ ማሰብም ከባድ ነገር ነው በያስባለሁ። ያንን ላለመቀበል የምናደርገው ጥረት ደግሞ እንደገና ከራሳችን ጋር እንድንጣላ ያደርገናልና እንዴት ራሳችንን መግደል አለብን? አንድ ጊዜ ምን አደረኩኝ ከቲም ጋር እንጸልያለን። ከዛ ተንበርከን እየጸለይን ባለንበት ጅባ ላይ ተደፋ። በቃ በደረቴ ተደፍቼ ወደ ፍትርግቼ ኑ ተራመዱብኝ አልኳቸው። ሄዱብኝ አልኳቸው እና ፈሩ። እኔ ጌታ እኮ ሳይቶኛል አልኳቸው። አላሳየኝም እና በቃ ጌታ ሆይ ይሄን ወንድማችን ግደለው ብላችሁ የጸለያችሁ ያገጣችሁ ጭንቅላትን ሳይቀር ርገጡኝ አልኳቸው። ሊያመኝ ይችላል አልኳቸው። ስጋዬ ሊያመኝ ይችላል ግን ውስጤ ይፈውሳል አልኳቸው። ዋው! ስጋዬ ላይ ካልፈረድኩ ነፍሴን ግን ገላታለሁ። ነፍሴን ላድናት አልችልም። ስለዚህ ሁሉ ጊዜ ነፍሴና መንፈሴን የሚያስጨንቀው ስጋዬ ነው። እኔ የምለው ሁሉ ጊዜ ስጋዬ ነው። ራስሽን ታዝበሽ ታውቃለሽ? ምን ሆኜ ነው? በኢየሱስ ሰው ምን ለኛ ሳይሆን እኮ ምን ሆኜ ነው አሁን ያገልከኝ ነኝ ብለህ ታውቃለህ? ነው ጊዜ ምን ልሽሆነ ያኮልክ ነው። ራስን አለመቀበል አይደለም፣ ጤናማነት ነው። መሪነት ይፈልጋል እንጂ አመራር ይፈልጋል። ያንን ስሜትሽን መምራት አለብሽ። ሊፈስበት የሚገባ ቦይ ላይ ማፍሰስ ነው ያለብሽ እንጂ ስሜቱ እኮ ልክ ነው። ብትንተንተን ካለብሽ ከባድ ነገር ነው። ስለዚህ ጸለይኩ። እውነቴን ነው ነገርሽ። እስከዛ ድረስ ሰውነቴ ድኖ ቀረ። ያዕቆብ እንዳታውቃለሽ በሰላሙ ምድር ወንዙን ተሻገሩና አንተ ሄዱ አላቸው። በመከራዬ ጊዜ ቃል ገባልኝ ጌታ ልሂድና ትንሽ ልሰዋለታልና አወራና ታገለው። ካልባረከኝ አለቀህም አለው። ሁሉ ጊዜ ማገለግሎ ሳገለግል የሚገረበት ሐሳብ ነው። ከዛ በቃ ሊነጋ አቅላልቷልና ምናምን ነገር አለው። ለቀኛለሁ አለቀም አለ። ከዛ በኋላ የጭኑሽ ነዳ ቆነጠጣው something like that ሄደ። እንደ በረከት መቆጣጠር ነው እንዴ? ከዛ እያነከሰ መጣ ይላል። እያነከሰ አሁን ስቱዲዮ ስላለን ፕራክቲካል ላይ ሳይሽ እንጂ ጥሩ ነበር። እያነከሰ መጣና አባቢ ምን ሆነ ነው አሉት። እነ ይሳኮር እነ ዳን እነ ዮሴፍ አባቢ ምን ሆነ ነው አሉት። እግዚአብሔርን ፊት ለፊት አየውታል። ሰውነቴም ዲና ቀረች አለ። እያነከሰ መጣ ሰውዬ ሰውነቴ ዲና ቀረች ማለት ነው። is all about the spiritual well-beingness። ሰውነት ውስጣዊ ሰውነት ነው ያወራል። ውስጥ ከታመመ ውጪ ዋጋ የለው። ስለዚህ እኔነትን መግደል ምሎን ለማሰብ ነው ያገርኩት። ሰው እኔነትን ለመግደል የሚችለው የውስጣዊ ማንነትን እንዲያሸንፍ እድል ሰጥ ነው። ውስጥ ያሸንፍ ውጭን ሰው ነው የሚያየው። ውስጥ ግን እግዚአብሔር ነው የሚያየው። እግዚአብሔር የሚያየውን ቦታ እንዲያሸንፍ፣ እንዲቀደስ፣ እንዲለወጥ፣ እንዲያድግ ያርክ ስትመጪ ውጭው የተሸነፈ ይሄዳል። ሁለተኛው ጌታ ራሳችሁን ካዱ ነው ያለው። ራሳችን ካልካደን ለሱ አንሆንም፣ ለጌታ አንሆንም፣ ለወንጌልም አንሆንም። እንደዛ ብሏል እኮ ለኔም ለወንጌልም ብሏል ጌታ።
ራሱን ያልካደ ሰው ለጌታም ለወንጌልም አይሆንም። አሁን ራሱን ያልካደ ስለበዛ ወንጌሉንም ያበላሸን ጌታንም ደግሞ ስሙን በአሕዛብ ዘንድ ያሰድበን እንገኛለን። ያ እኔነት የሚባለው ነገር ነው። እኔነት የኔ እኔ በኔ ከኔ ለኔ ይባላሉ። እነዚህ ቃላቶች አሉ። ሁሉ ነገር እኔ ተሻልኩ ሰው የተቀባው የተለቀለኩ ሰው ማይደርስብኝ ክብር ያለብኝ ምናምን ብሎ ይጀምራል። ከዛ ጋር እኔ እኮ እንትን ነኝ እኮ በቃ ስፔሻል ጋይ ነኝ። by the way there is no special guy, there is no special person in the church. Only God, only Jesus is special. ሁላችንም ኃጢአት የተሰረዘልን ደካሞች የነበርን ዛሬም ቢሆን ደካሞች ነን። ጸጋውን የሚያበረታን እንጂ ገብቶሻል። እና እኔ ምን ላለው ሁሉ ጊዜ መድረክ ላይ ሳገለግል ገጥሞሽ ነው አላቅም በኔ ሳገለግል አላቅም እርግጠኛ አይደለሁም። ግን ሁሉ ጊዜ ኮንፈረንሶችን ክሩሴዶችን ሳገለግል የጌታ ክብር ሲገለጥ እንደዚህ ላለው ከነሱ ወጣ እኔ ቆርቆሮ ነኝ፣ ሸምበቆ ነኝ፣ ጣሳ ነኝ ነገር የምር ይላልው ጌታ ነው ባለሙሉ ክብር እሱ ነው ምንጭ እሱን ጠብቁት እላለሁ። ስኖት ይርግልን እዛ ፌር በቋንቋው ኦኬ ቋንቋ ፌር አይደለም። ለሸፈለኩት ምንድነው ሰዎች ምን ብሎታ እኔ የተቀባው ተለቀለኩ ምናምን ብሎን በቃ አፈር አድርጎና ስለዚህ ቃሉን ባልተጠቀመው የትትናውን ጥግ ለማሳየት የምናገለግለው ህዝብ ምንድነው ስናከብር የምናገለግለው ጌታ ስናከብር ጋር ስፔሻል በቃ ኦሬዲ ቀጥሎ ህዝቡን ስፔሻል እኔ ሎሌ ነኝ፣ ባሪያ ነኝ፣ እግር አጣቢ ነኝ፣ አገልጋይ ነኝ የሚለው ስሜት ካልመጣ እኔነት አይሞትም። አሁን ከብዳላ ላይ አሁን ራሱ እና ፌር ብለሻል ለምን እንደተቃለሽ ፌር አይደለም ሚንስ እኔ ወርዶ ለምሳሌ አሁን የቆርቆሮ ነኝ ምንድነው አይደለሁም ኮንሰፕቱ ነው ወርዱ ኮንሰፕቱ ሃምብል መሆን ነው። that's why ሃምብል ብቻ አይደለም ማልጠቀም ባሪያ በሉ የሚለው already because of him ነው እንጂ because of us አይደለም ከኛ የተነሳ አይደለም። ስለዚህ ማንጠቀም ባሪያዎች ነን ለሱ ቅና መስጠት ነው አይ ቲንክ ለማለት የፈለከው ምን ማለት ነው። ሪያሊቲውን እናንሳ እናንሳ እግዚአብሔር ባይረዳኝ አሁን እዚህ ቤት እንኳን ገብቻ ላወራ ምላሴ ከእንተ ይጣበቃል of course ለከና ከኛ የሆነ ነገር የለም even ታይ ከዚህ ወጥቼ የመጣ አላውቅም ፊቴ ተወጅ መምጣት አልቻለም ጌታ ካልፈቀደ ገብቶሻል። እግሬ እንዳያጣምሬ ማውረድ አልችልም አይደለም አገልግሎት አገልግሎት እና ኮንፊደንስ ምንም አይኖርንም። ኮንፊደንሳችን ጌታ ብቻ ነው፣ ጸጋው ነው፣ መንፈስ ቅዱስ ብቻ ነው። በቃ የኛው ነገር እዚህ ቤት አንዱ ተዳፍሮ እዚህ ቤት ነው ያለው ፈውስ ነው እዚህ ቤት ተፈውሱ ሲል ትነግጣለህ። ፈውስ ያለው እዛ ቤት ነው እላይ ነው ከሱ ነውና እንትኑን ከየት ለተማረን እኔነቱ ጥጌት እንደደረሰ ነው የሚያሳይሽ እንጂ እኛማ ቆርቆሮነ ስንል ጣሰሰን ስንል ውሃ መሸከም ይችላል እሱ ደፋብኛል እኔ ውሃውን አቅራቢ ነኝ ቱቦ ነኝ በቱቦ ውሃው እነስ ያልፋል የሚለው ነው አባቶቻችን የተላመዱት። አባቶቻችን በዛን ጊዜ እኮ የሚገለጥ ክብር መሰለሽ ጌታ ወርዶ ይሰራል እኮ አሁን የሚገርም ነገር ይሆናል። ሞታ ይነሳሉ አነስወራን ይበራሉ እኔ እንትኑ አልችልበትም እና የማይባል ነገር የለም ወፍ የለም ወፍ ግርግር ነው ያለው ግርግሩ አለ ወከባው አለ ሚዲያው አለ እንትኑ አለ ሚዲያ ሳይኖር አፖስትል ሳይኖር ፕሮፌት ሳይኖር ፓስተር ሳይኖር ኢቭን ወንጌላዊ በቁጥር የሆነ ጊዜ እዛ ወላይታ እዛ ወለጋ የሆነ ቦታ አለ ወንጌላዊ አዲስ አበባ ግን ምገርምሽ ነጋዴው የጤና ባለሙያው አስተማሪው ሁሉ አለበት ቦታ ሁሉ ወንጌላዊ ነው፣ ሚሽነሪ ነው፣ ነብይ ነው፣ ያገለግላል፣ አካንቻቻል፣ ቸርች ግቢ አይገባም፣ ሰው ገንዘብ አይሰርቅም፣ ትዳር አይፈታም። አሁን አገልጋዩ ራሱ ይፈታል እንደ ኦቤስ እንደሆነ ይሆነ ያለው ሰው ጋር ዝሙት አድርጎ አይደለም ዋሽቶ ራሱ ወጥቶን ሳይገባል ዋሽቻለሁ ይቅርታ አድርጉልኝ ጌታን ደግሞ እንድምረኝ ደግሞ ጸልዩልኝ ብሎ ሳይገባል አሁንስ ተራቱን ደፍቶ መሰለ ሱፉን ለብሶ ከረፋቱን አድርጎ
መነጽሩን ግጥም አድርጎ እቺ ፕላስተር ተጠፍጥፍ መኪና መሰል ነገር አርግና አይሰማሽም ጌታንም ሰውንም ማለት ነው ጥሩ ጸጋው ያድነናል በብዙ ነገር እኛን ኃጢአተኞችን አንከስም እኛም ለካሞች ስለሆነ ነገር ግን እኔነቱ በዚህ ደረጃ ሰፍቶ ይመጣልና ራስን መካድ ቆንጆ ነገር ነው ራስን ማለማመድ በቃሉ በጸሎት ራስን ማለማመድ ዲሲፕሊን ማድረግ ራስን አውቆ መተው ነገሮችን መተው መቻል 10 ጊዜ መዋሽ ሰው ነገ 9 7 6 ያረገ የቀነሰ መምጣት አለበት በዚህ ሁኔታ ነው አለያ ግን ከባድ አደጋ ያስከትላል አመራር ላይ በተለይ ከባድ ነው ሰምቲንግ በጣም ባታቆም ያስበለ ምክንያቱም ሁላችንም ራሳችንን እንድናይ የሚያደርግ ነገር ነው because ምንድነው ሁሉ ጊዜ የሚመጣ አምላክ አለ እና እኔ ይሄኛው ቃል ጌታ ኢየሱስ ክርስቶስ የሰጠው ምሳሌ ለሶስት ሰዎች ነው ዲናር ሰጣቸው ለአንዱ 1 ለአንዱ 5 ለአንዱ 10 ነው ሰጣቸውና ሄደ ከዛ ሲመለስ ሌሎቹ አብዝተውታል አንደኛው ደግሞ ቀብሮታል ማለት ነውና ይጠይቀናል የሆነ ታይም ይመጣና የሰጠው ኃላፊነት የት ነው የሚመጣ አምላክ ነው የሚመጣ የሚከፍል ንጉስ አለ የሚመለስ ጌታ አለና በሚመለሰው ጌታ ስር አለቃ የለም በሚመለሰው ጌታ ስር ጌታ የለምና ለሚመጣው ንጉስ ስንኖር የለም የኔ የምለው ማስቀጥለው ሌጋሲ የለም የሱን ነው ማስቀጥለው እሺ ነገር እንድትረኛ ፈልጋለሁ አሁን እኔ ነኝ ኢንተርቪው ማድረግሽ የሚመጣ ጌታ አለ ያ የሚመጣ ጌታ ሲመጣ ደግሞ የሚጠየቅ ጌታ የለም ያ ኦማይ ጋድ ማለት ነው ማለት we are not boss ጌታ አይደለንም እዛው ውስጥ ማለት ነው በቤቱ ላይ አለቃ አይደለንም ያ ኦሬዲ የሚመጣል አለቃ ማለት ነውና አይ ቲንክ ሲዝን ሰጥቶናል ግን 1 አመት 10 አመት እና በዛ ሲዝን ውስጥ የሚመጣ አለ ማለት ነው ሶ የሚመጣ ካለ አይ ቲንክ ላይፌም ህይወቴም ለዛ ለሚመጣው ሰሚት ያደርጋል ማለት ነው ስለዚህ እኔ በዛ ጌታ ፊት ጌታ ልሆን አልችልም ማለት ነውና ያ ኪንግደም ካለ ያ ንጉስ አለ ሶ ለዛ ንጉስ የሆነ ቀን ደሞዜን ይከፍለኛል ወይ ደግሞ ያባረኛል ወይ ደግሞ ያለኝን ይነጥቀብኛል ሶ በጥንቃቄ እንድንሄድ ያደርገናል በያምናለሁኝ ክርስቲያናው መንገድ ያስተማሪ ፊት ማውራት ከባድ ነው ሁሉ ተማሪዎች ነን መንፈስ ቅዱስ የሚበልጥ አስተማሪ አለ ያ አይደለም ያ ቃሉን የሚበልጥ መንፈስ ቅዱስ አስተማሪ የለም እኛ አስተማሪዎች ነን አስተማሪዎች ነን እግዚአብሔር ይመስገን ሁሉ ጊዜ ራሳችንን እንድናይ ያስገድናልና ያወራ የተሰማኝ ነገር ያነውና ምናልባት ይሄን ፕሮግራም ተከታተሉ በተለያየ ያገልግሎት ምዕራፍ ውስጥ ያላችሁ ቤተክርስቲያንን በመምራት እግዚአብሔር ሸክም ሰጥቷችሁ የተለያየ እንደ ዶክተርም በማስተማር ሂደት ውስጥ እንደገና ደግሞ ቤተክርስቲያን በመምራት እግዚአብሔር በሰጣችሁ ሸክም በማስተማር ላይ ያላችሁ ሁሉ የሆነ ቀን የሚከፈል ጌታ አለ ቀብራችሁታል ወይስ ያበዛችሁት ነው በማለት መንገድ እየሄዳችሁ ነው የሚለው ጥያቄ ሁላችንም እንድንመልስ የሚያስገድድ ነው አሜን ቲቪን ሰብስክራይብ ያደረጋችሁ ፎሎ ያደረጋችሁ ከኛ ጋር ቆይታ እንድታደርጉ ጠይቃለሁኝ ማለት ነው ጥሩ ጊዜ ያሳለፈን ነው አይደል ዶክተር I think I feel good really ሁሉ ጊዜ ኢንተርቪው እናደርጋለን በጣም ደስ ይላል እንደው ምናልባት ከዚህ ጋር ተያይዞ በሀገራችንም በአፍሪካ አካባቢ ምናልባት በዓለምም ሊሆን ይችላል የዋን ማን ሊደርሺፕ እና ከዛ ደግሞ ቲም ሊደርሺፕ ያላቸው ቻሌንጆች አሉት በራሱ ምናልባት አንተ በዚህ በማስተማሩ ሂደት ውስጥ ስላለ የኢትዮጵያ ቤተክርስቲያን እንግዲህ አብዛኛው እስከተወሰነ ጊዜ ድረስ በቲም ሊደርሺፕ ስታገለግል ቆይታለች አሁንም ስትመራ ቆይታለች አሁንም ያ እየቀጠለ ያለበት ሁኔታ ደግሞ በአንድ ሰው ደግሞ የምትመራለችና እንደው ለቤተክርስቲያን እድገት ለወንጌል መስፋፋት የትኛው ሞር የተሻለ ነው ብለህ ታምናለህ ምናልባት ደግሞ ክፍተት ውስጥ ደግሞ የትኛው ነው የሚለውን በነዳሰስ ያ ሊደርሺፕ ስታይልስ ነው የሚባሉት እነዚህ በሊደርሺፕ ቲዮሪ በሊደርሺፕ ፊሎሶፊ የምናውቃቸው ሴኩላር እና ቸርች ኦር ክርስቲያን የሚባሉ በሴኩላር እነዚህ አውቶክራቲክ ሊደርሺፕ ስታይል ካሪዝማቲክ ሊደርሺፕ ስታይል ቢሮክራቲክ ሊደርሺፕ ስታይል ዲሞክራቲክ ሊደርሺፕ ስታይል ሌዝፌር
ታክስ ኦሪየንትድ ሊደርሺፕ ስታይል፣ ትራንስፎርሜሽናል፣ ትራንዛክሽናል ይባላሉ። በክርስቲያን ደግሞ ስትመጪ ሰርቫንት ሊደርሺፕ፣ ቲም ሊደርሺፕ ላይክ ኮሌክቲቭ ሊደርሺፕ እንደገና ኤጲስኮፓል እንደገና ደግሞ ዋን ማን ሊደርሺፕ ቪዥነሪ ሊደርሺፕ ብዙ ናቸው። ስዋርድ ሊደርሺፕ ይባላል። ብዙ ናቸው ያሉት። አሁን ሞደርን ሊደርሺፕ ኦፍ ቸርች የሚባለው ግን ሞር በተለይ አፍሪካውያን ያራመዱ ያሉት ስንመለከት ውጭም አለ። ግን ሚኒስትሪ ሲሆን ዋን ማን ሊደርሺፕ ቆንጆ ነው ይላሉ። ሚኒስትሪ ሲሆን ለምንድን ነው? ለምሳሌ አንድ ሰው የራሱን ሚኒስትሪ ጀምሮ ከሆነ ዘካርያስ አዱኛ ሚኒስትሪ ከጀመርኩ ልክ እንደ አቶ ተፈራ ጣሰው እና ቤተሰቦቹ ህንጻ እንደማለት ነው። ከፈሻላ ስለዚህ የመታሰቢያ ስለሆነ ያንን ሰውየው ራእዩን እንደሚገባ ለማስረጽ እሱ ከላይ ይመራል። ከታች ያሉት ደግሞ ማናጀርስ ናቸው ማለት ነው። the only one leader ነው የሚሆነው። ሌሎቹ ማናጀርስ ይሆናሉ ማለት ነው። ሰብ ሊደር አይኖርም። ስለዚህ ሊደርስ እና ማናጀርስ አብረው ሲሰሩ ሊደርሺፕ ራሱ 3 ሌቨል ነው ያለው። ቶፕ ሌቨል፣ ሚድል ሌቨል እና ቦተም ሎወር ይባላል። ስለዚህ አሁን ማን ዋን ሊደርሺፕ ሲኖር ሎወር ሊደርሺፕ ሌቨል የለም፣ ሚድልም የለም፣ ቶፕ ብቻ ነው ያለው ማለት ነው። አንድ ላይ ያለ አንድ ጌታ እንደማለት ነውና ጀስት ራእዩን ለማፈጸም ተላላኪዋ ጽዳቷም ጥበቃም ሚዲያ ሰው ኢንፎርሜሽን ክፍል የኤክስፐርቶች በሙሉ ከሰውየው ጋር ይገናኛሉ። እያንዳንዱ ነገር ሰውየው ያያል። ሰውየው ሳያቅ የሚፈጸም ነገር የለም። ሚኒስትሪው ስለሆነ ሰውየው ራእዩ ስለሆነ ይፈጸማል። ያ ጉዳይ ቀጣይነት ይኖረዋል አይኖረውም የሚለው በጣም ከባድ ነገር ነው። አይኖረውም። ብዙዎቹ እንደ ጥናቶች እንደምንመለከት የማን ዋን ሊደርሺፕ ራእዮች ኦርጋናይዜሽኖች ቀጣይነት የላቸው። ምስጢሩም ምንም ማለት ቤተሰቦች ስለሆነ ማለት ነው። ሰውየው ሲሞት ዲክላይን ያደርጋል። ቀጠለ እንኳን ቢባል እንደዛኛው አይቀጥልም። ሌላ አፕሮች ነው የሚወስደው ማለት ነው። ወይ ተከፋፍሎ ለሁለት ሌላ ብራንች ይኖረዋል። ሁለት አይነት ሚኒስትሪ ሊሆን ይችላል እንጂ ራሱን ችሎ አይቀጥልም። ሰውየው እስካለ ድረስ ነው። ሰውየው ነው ሁሉ ነገር አለው። አንድ ባንክ አካውንቱ ሊዘጋ ይችላል። መንግስት ሊወርሰው ይችላል። ሰውየው የራሱን በራሱ ስም መንቀሳቀስ ድርጅቱ ሊሆን ይችላል። ወተብረቴስ አንድ እሱ ነው። ሁለተኛ ታሞ ከሰውየው ይታከም እንኳን ቢባል ብቻው ፈራሚ ስለሆነ ፍርድ ቤት ሄደሽ ነው ገና በፍርድ ቤት ተወስኖ ተደርጎ ነው ገንዘቡ ከባንክ ይወጣ እንጂ ሰውየው ይሞታል። በብሩ እንኳን መታከም ይችላል። ዋን ሰው ለዛ ነው አደገኛ ነው። ትንሽ ደግሞ ልቅም ያደርጋል። ጠያቂ ሳይለው ትንሽ አስቸጋሪ ነው። ትነለም ሰው ሁሉ ማባረር ይችላል እንጂ ሰው እሱም ማባረር አይችልም። ኦነር እሱ ነው። ኦነር ነው። ስለዚህ ከባድ ነው። የዋና ሊደርሺፕ አደጋው እሱ ነው። አድቫንቴጁ ደግሞ ራእዩን እንደሚገባ ለማስረጽ በቃ የሚገርም ስራ ይሰራል። በቃ ዳይናሚክ ስራ ይሰራል። ግን አንድ ወቅት ላይ ብቻ ነው ይሰራል። የዘላለም ስራ ይሰራል። እሱ ነው ችግሩ። ፓርቲሲፓቶሪ የሚባል ደግሞ አለ። ልክ እንደዛው ሰውየው እኔ ባለ ራእይ ነኝ እንግዲህ አልወደውም። ካሜራ ውጪ ነገርሻለሁ ባለ ራእይ የሚለው ነገር አልወደውም። እኔ ባለ ራእይ ነውና እንግዲህ ባለ ራእይ ስለሚሉ እነሱ ባለ ራእይ ነኝ ካሉ ደግሞ ፓርቲሲፓቶሪ ከሆነ የስጋ ዘመድ የሌለበት ራእዩን የሚደግፍ ሰው ደሴም ራእይ ያላቸው ሰዎች ሰፖርት ካረጉት ሚድል እና ሎወር ሌቨል ሊደርሶችን ከቶ እሱ እንኳን ባይኖር ከስር ሰዎች ያድጋሉ፣ ያደጉ ይመጣሉ። እሱ ሲወድቅ ሌሎች ይመጣሉ። እንደዚህ ሰክሰሰሪ ኖሮት ያድጋልና ይሄ ፓርቲሲፓቶሪ የሚባል ነገር በጣም ቆንጆ ነገር ነው። የራሱ ራእይ እንኳን ቢኖረው
ተመሳሳይ ራዕይ ያላቸው ሰዎች ሰፖርት ያደርጉታል ማለት ነው። ሶስተኛው ኮሌክቲቭ ሊደርሺፕ የሚባለው ነው። ኮሌክቲቭ ሊደርሺፕ ማለት ለምሳሌ ከወንጌላውያን አንድ ከመጋቢዎች ከእረኞች ከምናምን ተብሎ እየተጣጣ ኮሌክቲቭ ሊደርሺፕ ኢትዮጵያ ሙሉ ወንጌል የምትጠቀመው አይነት ኢትዮጵያ ሙሉ ወንጌል ኮሌክቲቭ ሊደርሺፕ ትጠቀማለች። እነሱ ምንድን ነው የሚያደርጉት? ከወጣቶችም ከምንም የሚኬስም እንደዛ መሰለኝ አሉ ቸርቾች አሉ እንደዚህ የሚጠቀሙት። መሪ የሚሆነው ከየቡድኑ ከየእንስሶች ወጣጡና ቆንጆ ነገር እንዲሰራ ያደርጉታል። ኮሌክቲቭ ሊደርሺፕ መጣበቅን ቢያመጣ መጣበቅ አለው። ዲሞክራቲክ ስለሆነ ቆንጆ ነው። ግን ምንድነው ሪስኮችን ይቀንሳል። በተለይ ቅሬታዎችን ይቀንሳል። እንደገና ውሳኔ ላይ የጋራ ውሳኔ ነው የሚሆነው። የአንድ ቲም ብቻ የአንድ ሰው ብቻ ሳይሆን የጋራ የተጣጣ ነው የሚሆነውና ኮሌክቲቭ ሊደርሺፕ ቆንጆ ነው ተብሎ ይወሰዳል። ሌላ ኮንግሬጌሽናል የሚባል ደግሞ አለ። በሽማግሌዎች ብቻ የሚመራ ደግሞ አለ። ሌሎች ሙሉ እግዚአብሔሮች የማይገቡበት እሱ አሁን ከባድ ሆነዋል። ሙሉ እግዚአብሔሮች እኛ መሪዎች ነን የሚል ነገር ጥያቄዎች በጣም ስተዋል። ከዛ ተነሳን ደግሞ ቸርች ወጥቶ ከፍቶና እሱ እንግዲህ እነ መካኒሱ ቸርች የሚያገለግሉበት አይነት ስለሆነ ሌሎችም አሉ እንደዚህ የሚያገለግሉበት። አንዳንዶቹ ግን ከዛ እየወጡ ነው ያሉት። ከጊዜው ጋር የሚሄድ አይደለም። ከጊዜ ጋር የሚሄድ ቢሆን ይመረጣል። ያ ማለት ኮንግሬሽን ከጊዜ ጋር ይድማ ሳይሆን ሌሎች መጨመር ኮሌክቲቭ ቢሆን ጥሩ ነው ተብሎ ስለሚታሰብ ነው። ኦኬ። ሌላኛው ነገር ኤጲስኮፓል የሚባለው ነው። አንድ ከላይ ያለ ከአሰራሩ አንድ አይነት ዩኒፎርም ይሆናል። እንደሱ አይነት ነገር አለ። ግን እኔ ወደ ትምህርት ገባሁኝና አስቸገርኩ መሰለኝ። ትንሽ ሰብሰብ ላድርገውና ከዘመናችን ቤተክርስቲያን ሁኔታ አንፃር የቱን ትመክራለህ ብትኝ ዋንማ ሊደርሺፕ አልመከረም። አንዳንድ ሰዎች ባሉበት ህዝቡ ሞልቷል። እነሱ ወደ ውጪ ሲወጡ ወይ ደግሞ ወደ ሌላ ቦታ ሙቭ ሲያደርጉ ቸርቹ ባዶ ይሆናል። እንደሷ ነገሮችን እናያለን። በህይወት ያሉ እንደዚህ ከሆነ ቢሞቱ ደግሞ ሊቀር ነው ማለት ነው። እሱ አደገኛ ነገር ነው። ምን ግን መስራት አይቻልም? እዛ ላይ ምናልባት ማብቃት አይችሉም? እሱ ነው ኮምለ ምን መሆን አለበት? ተመሳሳይ ፓርቲሲፓቶሪ መሆን አለበት። ከማኑዋል ሊደርሺፕ ይልቅ ፓርቲሲፓቶሪ ቢያደርጉት ጥሩ ነው። ኖ መባል ያለበት ሰውዬ ኖ አይደለም መባል ያለበት። ለምሳሌ እኔ ፍቃድ ሰጥቼ ለቢሮ አንድ ሰራተኛ የክፍል ኃላፊ መሪ ነው ሰጥቼው የኔ ምክትል ጠርቶ ስራ ገባ ብሎ አስገብቷል። ኦኬ። ዶክተር ፈቅዶልኛል እኮ አለ። አይመለከተኝም ማለት ግባ ስራ ነው። ከዛ መጥቶ እኔ ጋር እንደዚህ እኮ አንተ እኔ ከምታደም እናርግ ነው እሱ ግባ ካለ ትገባለህ አልኩት። ምን ማለት ነው? ኖ መባል ያለብን እኛ ፊት ለፊት ያለ ሰዎች ኖ ልክ አይደለም መባል ያለብን። ተሳስተን መባል ያለብን። አሁን ተሳስተን ሰዎች ነን። ከተሻለ ዝም ብለሽ ያለ እንትን ስታረጊ ነው አቁም እዚህ ጋር መባል አለብን። ፓርቲሲፓቶሪ ሲሆን እንደዚህ ይደረጋል፣ ይቻቻላል። ፓርቲሲፓቶሪ በጣም ቆንጆ ነው ለዚህ ጊዜ። ቪዥነሪ የሚባለው ግን አደገኛ ነው። ራዕይን ብቻ የሚደግፍ ሰው ምንም ያደርግ ዘመዴ ነው ካልሽ ጥሩ አይደለም። እንደውም ራዕይሽን የሚደግፍ ሰው ነው እዚህ ጋር እኮ እንደዚህ ነሽ እዛ ጋር እኮ እንደዚህ ነሽ የሚል ሰው ነው። እና ቪዥነሪ የሚባለው ሊደርሺፕም አደገኛ ነው። ኮሌክቲቭ ሊደርሺፕ ቆንጆ ነው። ፓርቲሲፓቶሪ ቆንጆ ነው። ከሞላ ጎደል ኮንግሬጌሽናል ይሻላል። ቆንጆ ነገር ነው። እኔ እንደዛ ያለው እንግዲህ መፍረድ ስለከበደኝ ነው እዚህ ጋር ባላንስ ማድረግ ሳለብኝ ነው። አይ ፓርቲሲፓቶሪ አንፈልግም ምን አሉ ማንንም ራዕይ ውስጥ ገብቶ እጁን እንትን አልፈልግም ምን ሰው አለ። እንዴት እኔ እኮ እንዴት እንዳመጣሁት እኮ አውቃለሁ። ራዕዩን እኮ ጸልዬ ጮጋራ እስክጣበቅ ድረስ እኮ ምን ሰው አለ። መቼም ራዕይ ከጌታ ይመጣ እና ከጌታ ይመጣው ራዕይን የተቀበለን ምንም ጀግና ምንበት ነገር የለም። ኦሬዲ ያንን ነው ኪንግደም ፓሽን 90 ካምፓሶች አሉት። ወደ ውጭ 11 ካምፓስ አለ ብዬ ስናገር
እኔ አይደለም ያወጣሁት 90 ካምፓስ ላይ 90 ሰዎች አሉ ውጪ ያለው ከኔ በልቅ የደከመበት ሰው አለ ውጪ ያለው ትምህርት ቤት ላይ በጣም የደከመበት ሰው የደከመበት ሰዎች ደግሞ አሉ ከተሻለ ሰብ ላይ አርፋ ሌላ ማናጀር እንዲመጣ ፈልጋለን አርፎ እሷ ያለች እንጂ የበላይ ተመልካች ሆነሽ አይተሽ ነገሩን መምራት ማለት ነው እሱ ነገር መለመድ አለበት አለዛ ግን ሪሶርስ እናበላሻለን ሰው እንጎዳለን ቤተክርስቲያን እንጎዳለን ጌታን እናሳዝናለን ጥንቃቄ ፈላጊ ነው አሜዚንግ በጣም ትልቅ ነገር ነው ያነሳው ምክንያቱም የትኛው ጋር ነው የሚለው እንግዲህ ተመልካቾች ቤተክርስቲያናቸውን መሪነታቸውን ማየቱ ምናልባት አሳታፊ አድርገው የሁሉም ቢሆን ደግሞ ብያን እናፍቃለሁ አንዳንዱ ባይተዋርነት ይሰማዋል አንዳንዱ ቤተኛነት ይሰማዋል ግን የሁላችንም ቢሆን ኔክስትም የሚመጣው ጀነሬሽን አይ ቲንክ የራሱ ይሆናል ብዬ አስባለሁኝ ማለት ነው ከዚህ ጋር ተያይዞ ምናልባት አንዳንዴ እኔ ከሀገር ውጭ ያሉ ሰዎችን በኢንተርቪው ምክንያት አንዳንድ ጉዳይ ቼክ ሳደርግ አብዛኛው የክርስትና ህይወት ወይም የቤተክርስቲያን እንቅስቃሴ እየተዳከመ የወጣቱ ጀነሬሽን ለቤተክርስቲያን ያለው ፍቅር ለቤተክርስቲያን ያለው ቦታ እየጠፋ ሃይማኖት የለሽ እየሆነ ያለበት ሁኔታ አለ ማለት ነው ከዛ ባለፈ ቤተክርስቲያናቶች እንግዲህ በእድሜ ገፋ ያሉ ሰዎች ሲሆኑ የመሄድ አቅሙም እየቀነሰ ቤተክርስቲያን እየተሸጠች ትገኛለች ማለት ነው ያም በራሱ ኢትዮጵያና ኔክስት አይመጣም ላለ ማለት ምንም ያስደፍረን ነገር የለም ቢኮዝ ትውልድ ላይ መስራት አለብን ጀነሬሽኑን የሚጠቅም የሚመጥንም ስራ መስራት አለብንና ምናልባት ከዚህ ጋር ተያይዞ ቤተክርስቲያን አስተምሮቶቿን ፕሮግራሞቿን ምናልባት ከእሁድ መደበኛ ፕሮግራም ወይ ሮብ የሆነ ቀን ከሚዘጋጀው ፕሮግራም ባለፈ ጀነሬሽን ተኮር የእግዚአብሔርን ስራ የሚያስቀጥሉ እኛ ባንኖር ነገ ይዘው የሚሄዱ ምናልባት በእኛ የማይፈጸም ግን ለሚቀጥለው ጀነሬሽን ምን መስራት አለባት ምን ማድረግ አለባት ብለን የምትነግረን ነገር አለ የተገቢ ጥያቄ ነው ምክንያቱም እኔም በዚህ ዘመን ውስጥ ያለው አገልጋይ ስለሆንኩ እንደ አገልጋይ ማስበው ነገር ስለሆነ ማለት ነው ህንጻ ምን ሰራው ለሰው ነው ሰው ከሌለ ህንጻ አንሰራም ግን ትኩረታችን ህንጻ ላይ ብቻ ማድረግ አደጋ አለው ቤተክርስቲያን ፋሲሊቲ ማሟላት ለሰው ነው ትግዛራ አይደለም ሙዚቃ መሳሪያ ባንዶች ምናምን ሁሉ ማድረግ ሳውንድ ሲስተም ማስተካከል ብዙ መስራት ለሰው ነው ሰው ለማገልገል ነው ሰው ከሌለ ዋጋ የለው ፈንድሬዚንግ ማድረግ በጀቶችን መፈለግ አስራት መባ ምናምን በደም ሞቅ ማድረግ ትምህርት ዛ ላይ ማስተማር ቆንጆ ነው ለቤተክርስቲያን ሰው ለማገልገል ነው ሰው ከሌለ ግን ገንዘብ ዋጋ የለው አንዳንድ ቦታ ገንዘብ አለ ፋይናንስ አለ ህንጻ አለ ፋሲሊቲ አለ ግን ቸርች የለም ሰው የለም ህዝብ የለም ቸርች ሰው ነው እሱ ነገር በጣም የሚያስደነግጠው አሁን ጀምሯል እኛ ጋር ጀምሯል ማለት እንትኑ አልታወቀንም እንጂ ጀምሮናል ኮንቴንት የምናቀርበው ኮንቴንት ወሳኝ ነው የሚዲያ ሰው ስለሆንሽ ኮንቴንት ይባል ነገር በጣም ይገባሻል ፎሎወርስም አድማጭም ምኖርሽ ኮንቴንት ሲኖርሽ ነው ኮንቴንት የላትም እኮ ይባላል ሰው አይመጣም አንቺ ጋር ስለዚህ ሰው አሁን ይፈሳል ከዚህ ወደዛ ይፈሳል በተለይ ወጣቱ ከዚህ ይፈሳል እዛ ይሄዳል ሳምንቱን ሙሉ ቦታ ታገኛለሽ ሁሉም ቦታ ማዱ ክፋት የለው ነገር ግን ዲሳይፕል ይሆን አይደለም እንትና ጋር ሄደን እንትና ይላሉ እንትና ቸርች ይላሉ ለኔ እኮ የወከስኩ አይደለም እረፍት ስላጡ ነው ወጣቱ ጀነሬሽን እዛ የምታገኝ እኮ ያሳዝናል እኮ ይጀጃር እኮ አይደለም የሚያርፍበት አጣ ከኖህ መርከብ ወጣቸው ርግብ ዞረች ማረፍ ስታጣ ተመልሳ ገባች አሁንም ላካት ዞረች ከሶስት ጊዜ ላይ ማረፊያ አራት ተራ ላይ ያረፈች መርከቧ እንድታርፍ መርከቧ ማረፊያ እስከታገኝ ድረስ አላረፈችም እና
እነዚህ ወጣቶች ማረፊያ ስላጡ ነው። እዚህ ይሻላል ብሎ ሲሄዱ እዛም አይሻለም፣ ካሜራ ነው። እዛ ይሻላል ሲሉ እዛም አይሻለም፣ ፕሮሞሽን ነው። እዛ ይሻላል ሲባል የሆነ ነገር ነውና ለምንድን ነው ወጣቱ ሸሸው? የሚመጣ አገልግሎት እየተሰጠ አይደለም። ወጣትን ብቻ ሳይሆን ነገን የሚመስል አገልግሎት፣ ነገን የሚያሳይ አገልግሎት ቤተክርስቲያን የዛሬም ነች፣ የትናንትም ነች፣ የነገም ነች። ጄኔሬሽን እንደዛ ነው። የዛሬው ጄኔሬሽን ነው ነገ የሚያገለግለው ታሪክ የሚሆነው። አገልግሎቶቻችን ማዕከል አላደረገም እንደዚህ ነገሮች። እኛ ትኩረት የምናደርገው በብዛት ደንቦች ላይ፣ ሹመቶች ላይ። አሁሬው ግን በሁሉ አቅሙ ያለውን አቅሙን ሁሉ አሟጦ ወጣት ጄኔሬሽን ላይ፣ ህፃናት ላይ፣ ልጆች ላይ፣ ሴቶች ላይ እንዴት አድርጎ አፉን ከፍቶ እንደሚያፈጥ እኛ ደግሞ ሌላ ታሪክ እንሰዳደባለን። ፎቶአችን ገለባብጠን እንፖስታለን። የማይገባውን ስም እንሰጣለን፣ እንዘላለፋለን። በአይዛፍ ፊት፣ ባላመኑት ፊት አየር ላይ ፀሐይ ላይ እናወጣለን፣ ለገበያ እናወጣለን። የቸርችን ስም፣ የአገልጋይ ስም፣ የአባቶችን ሳይቀር ጌታ እንደዚህ ያለ እንዴ ጌታ ሆይ ያሉት እንዴት ሆኖ ነው እኛ ማታ ስንዴ ዘርተን አድረን እንክርዳድ ያበቀለው መሬቱ እናንተ ስታንቀላፉ ጠላት መጥቶ እንክርዳድ ዘራበታል። እኛ ዛን እንጣላለን፣ ፌስቡክ ላይ እንሰዳደባለን፣ ሚዲያ ላይ እንላለን። ጠላት የሚገባውን እንክርዳድ እየዘራ ለእግዚአብሔር የማይገባውን ጄኔሬሽን እየፈጠረ ነው ያለው። እሱ ላይ ቆም ብለን ማሰብ፣ ቆም ብለን ባለፈው ጄም ቴሌቪዥን ላይ ስላወራው አንዳርጋውበት ፈርቼ ነው እንደዚህ የመጣሁትና ቆም ብለን ማሰብ ይጠበቅብናል። መሪዎች፣ አገልጋዮች፣ ባለራዕይ ነን የምንል ጌታ ቀብቶናል አስነስቶናል የምን ሰዎች ቆም ብለን ማሰብ አለብን። የሚጎዳው ሁለት ነገር ነው። ጌታና ቤተክርስቲያኑ ይጎዳሉ። የነገው ጄኔሬሽን ይወቅሰናል። የታሪክ ተወቃሽ እንሆናለን። ትውልዱን እንደሚገባ ካላገለገለን ነገ ታሪክ ይወቅሰናል። አጽማችን በመቃብር ውስጥ ይወቀሳል። በፍርዱ ጌታ ፊት ቆመን ምን እንደምናገር አይኖረንም። እየጠፉ የሞቱ ያሉ ሰዎች ሊገደን ይገባል። ጥንቃቄ ያስፈልጋል። ሃይባ ያስፈልጋል። እንደው ዝም ብለን ጠያቂ እንዳይለው መሆን የለብንም። ቅድም እንዳልሽው ነው የሚጠይቅ ጌታ ይመጣል። የሚጠይቅ ጌታ መጣ ጊዜ አንተ ጨካኝ ክፉ ባሪያ ሰራተኛ ወደ እሳቱ ግባ፣ ወደ ደስታ ግባ ሳይሆን ወደ እሳቱ ግባ እንዳንባል። እሳት የግድ ገሃነም ነው የለበትም። እድሜያችን ካለ በኋላ ሰርቼ በሆነው ዛኔ ብለን ቁጭቱ ራሱ እሳት ነው። መቆጨት ራሱ እሳት ነው። ካለፈ በኋላ መሮጥ ማንችልበት ጊዜ ላይ ብሎ መቆጨት ራሱ እሳት ነው። ይበላል፣ አጥንታችንን ያቃጥላል። የሰዎች ወቀሳ ራሱ እሳት ነው። ዘካርያስ በመራበት ዘመን እንደዚህ ሆነ መባል ራሱ እሳት ነው፣ ያቃጥላል። ፖዚሽናችንን ከለቀቅን በኋላ ስልጣን ለቀቅ ከወረን በኋላ እሳት ነው፣ ያቃጥላል። ሰው ያቃጥለናል። አልገባንም። ማንም ሊሰራ የማይችልበት ሌሊት ይመጣል አለ ጌታ። ዛሬ ሊሰራ ነው ያለው ጌታ። ጌታ እንደዛ ካለ ታዲያ ማንን ልንሰራ ይገባል? ምናልባት የሚያው ሰዎች እድል ከተሰጠኝ ላውራ። ዛሬ ነው ያለን፣ ነገኛ አይደለም። ዛሬ ነው። ከዛሬም አሁን ነው ያለን። ትን ብሎኝ ልሞት ይችላል። እናንተም እንደዛው አሁን ያለ ነው። አሁን ላይ ከሰራን ዛሬ ላይ እንሰራለን። ዛሬ ላይ ከሰራን ሲዝናችን ላይ እንሰራለን። ሲዝናችን ላይ ከሰራን አንወቀስም። በትውልድም በአእምሯችን በህሊናችን በጌታም አንወቀስም። ከወቀሳ ለመዳን ዛሬ እንስራ። ጌታም እንደዚህ ያለ በዕብራውያን ላይ ዛሬ ተብሎ ሲጠራ ድምጹን ስትሰሙ ልባችሁን እልኸኛው አታድርጉ።
ሰምቶ ያስመሩት እነማን ናቸው? በምድረ በዳ የቀሩ እነማን ናቸው? እኔ ነው የምለው። ዋው it's amazing በጣም ተች አድርጎኛልና ዛሬ ላይ መስራት አሁንን መስራትና ሁሉ ጊዜ ነው የማምነው ነገር አለ። ሁሉ ጊዜ አሁን ነው ዛሬ ነው የተሰጠኝ እና ዛሬ ለሰነፍኩበት ዛሬ የትላንትና ውጤት ነው እና በማላምነው በማላቀው ትላንት ላይ እግዚአብሔር ዛሬን አምኖኝ ነበር የሰጠኝ። አሁን ባወኩት እጁን ባወኩበት ፍቅሩን መልካምነቱን ምሕረቱን ሰሪነቱን ያለን ዕውቀት ማድረጉን ባወኩበት ዛሬ ላይ ደግሞ በምን ያህል እግዚአብሔር ይሰራል ብዬ ራሴን ጠይቃለሁኝና አሁንን መስራት ዛሬን መትጋት ያስፈልጋልና ዶክተር እንዳለው ከመጸጸት ራሱ እሳት ነው እውነት ያቃጥላልና እድሜ ላይ መጫወት ሲዝን ላይ መጫወት ታይም ላይ መጫወት ያ በቃ ምንድነው ቀን ሳለ ላከኝን ስራ ልሰራ ይገባኛል ኢየሱስ ነው አይደል ያለው እና it's amazing እሱ አምላክ ሆኖ ሳለ ግን ዌስት አላደረገም ታይሙን መስራት የሚገባውን ነገር ሰርቶ መጨረስ የሚገባውን ነገር ጨርሶ በቃ ደን ብሎ ነው ሄደው ማለት ነውና it's not about የእድሜም አይደለም 80 90 100 መሙላትም አይደለም በአገልግሎት 40 80 ማስቆጠር አይደለም ግን በ10 አመት ውስጥ በ5 አመት ውስጥ ግን እግዚአብሔር በሰጠኝ ኦፖርቹኒቲ እግዚአብሔር በሰጠኝ ጸጋ ምን ሰራሁኝ ምን አደረኩኝ የሚለው ነገር ኪ ነው በየ አስባለሁኝና ግን እግዚአብሔር ደግሞ በመናልፍበት መንገድ ሁሉ ጸጋን የሚሰጥ የሚረዳ የሚያግዝ እኔ የእግዚአብሔር አብሮነት እንዴት ነው ደካማው ብርቱ ነኝ ይበል ይላል አቅም ላጣንበት ጉልበት ላጣንበት ለዛልንበት ኢነርጂ ላጣንበት ለየትኛው ጉዳይ ጸጋ የሚሰጥ ነው እና ዛሬ ላለንበት ሁኔታም ለወደቅንበት ነገም ደግሞ እንዲህ ሊሆን ይችላል ብለን በመናስብበት ነገር ውስጥ ጸጋን የሚሰጥ ነው ጸጋ ለጸጋ መጸለይ ይጠበቅብናል እግዚአብሔር ያመራረን ጸጋ የማስተማረን ጸጋ ትውልዱን እግዚአብሔር ላይ ማድረግ ጸጋ እንደ ግለሰብ እኔ ላይ ከሰራው እያንዳንዱ ሰው ራሱ ላይ ቤተሰቡ ላይ ልጆቹ ላይ አይ ቲንክ የሁላችንን ማስተዋጽኦ ይፈልጋል አሁን ወንጌል ማለት ነውና ቤተሰቦች አማኝ ነበሩ ግን አይደለም የሚል ጄነሬሽን እንዳናመጣ ሁላችንም ራሳችን ላይ ቤተሰባችን ላይ አካባቢያችን ላይ ከሰራን አይ ቲንክ ነገ የሚመጣው ትውልድ የጌታን ስራ በደንብ ይዞ መሄድ ማስቀጠል የሚችል ነው የሚሆነው ማለት ነውና ይሄ የሁላችንም የቤት ስራ ነው በየ አምናለሁኝ ማለት ነው ስለዚህ ሁላችንም በራሳችን ላይ አሁንን እየሰራን ነገ ደግሞ እግዚአብሔር ለሚሰጠን ሌላ ኃላፊነት ራሳችንን በማዘጋጀት ነገ ለሚመጣው ጄነሬሽን እግዚአብሔር በእኛ ሊሰራው የሚገባውን ነገር በመስራት ከጸጸት የምንድድ ከእሳት የምንድድ ሰዎች ልንሆን ያስፈልጋል አይ ቲንክ የተሰጠን ኃላፊነት ቀላል አይደለም ትውልድ ነው የሰዎችን ህይወት በእግዚአብሔር ቃል ማስታጠቅ ነውና ሲምፕል አይደለም እና የጌታ ኢየሱስ ክርስቶስ የሞተበት ሊዳንበት ያመለጥንበት ነውና ቦታ ሰጥተን እንድንሄድ እንግዲህ ዛሬ በጣም የሚገርም ባላቆመን ባላቋረጥን ባላለቀ የሚያስብል ቆይታ ነው ያደረግነው ደስ ብሎኛል በጣም ጥሩ ጊዜ ነው ያሳለፍነው እንግዲህ ከዚህ በኋላ ደጋግሜ ልደውልልህ ነው ማለት ነው አሜን ቲቪ ስለሆነ አሜን እንላለን በመጨረሻ ምናልባት አሁን የእናንተ ሴሚናሪ የቴት አካባቢ ብራንች አለው ቀደም እንግዲህ ስንዳስስ ነበረ በቀጣይነት ምን ታስባለ እንዲህ አይነት እይታ ያለው ተቋም በእርግጠኝነት ጄነሬሽኑን ያስነሳል በያምናለሁኝ ቢኮዝ አሁን በመናደርገው ቆይታ ራሱ በብዙ መንገድ ራሴን እንዳይ ያደርጎኛል ያደረግነው ቆይታ ማለት ነውና ወደፊት ምን ተናፍቃለ ምን አይነት ስራዎችን ለመስራት ታስባለ በቀጣይነት ደግሞ ምን እንጠብቅ ኪንግደም ፓሽን ሴሚናሪ ቀደም እንደ ለማንካት እንደሞከርኩትኝ በሀገራችን ውስጥ ከ90 በላይ ካምፓሶችን ወይ ደግሞ የማስተማሪያ ጣቢያዎችን ከፍቶ እያገለገለ ይገኛል በተለይ በኦሮሚያ በደቡብ ምዕራብ በምስራቅ ብዙ በአዲስ አበባ ሴንትራል ላይ ብዙ እየሰራን እንገኛለን በውጭው ደግሞ በአፍሪካ ሀገራት በኦንላይን ደግሞ በሌሎችም የዓለማት ክፍሎች ያገለገለ እንገኛለን በተለይ በዚህ አመት ግሎባል ኮል የሚል ጀምረናል ግሎባል ኮል ማለት ነጮችን ጥቁሮችን ብቻ የሚያሳትፍ ማለት ነው እሱን አገልግሎት በኦንላይን ሲስተም
ኢትዮጵያውያን የሰራናቸው ስራዎች ወደ ውጪ ወጥቶ ሌሎች ማገልገል አለበት። እስካሁን ድረስ ከውጪ ወደ ውስጥ ነው የሚገባና አሁን ደግሞ ወደ ውጪ መሄድ አለበት ብለን ባነገብነው ሐሳብ ለመጀመሪያ ዙር ዘንድሮ ኬንያ ያስመርቀናል። ቀጣይ ደግሞ ሌሎች ሀገራት ላይ ይቀጥላል ማለት ነው። የስነ መለኮት ብቻ ሳይሆን የወንጌል አገልግሎት ዲሳይፕልሺፕ ስራው እንደሚቀጥል ነው የምናምነውና ግሎባል አድሬስ እያሰምናለ ነው። ዋናው ነገር ግሎባል አድሬስ ኪንግደም ፓኬጅ ሴሚናሪ በሌሎች ኔሽኖች ውስጥ እኔ በህይወት ያለው ሁሉ ዓለም ላይ ካምፓሶችን ከፍተን ብናገለግል ደስተኛ ነኝ። ግን አሁን ያለው ጅማሮ ቆንጆ ነገር ነው። ራእዩን ከጌታ እንደተቀበለ እንደ ባለ አደራ ሰው ያንን ፍሬ ሳይ ደስተኛ ነኝ የምሆነው። ኢትዮጵያ ውስጥ ደግሞ ያልተደረሱባቸው ቦታዎች ከጦርነትም ከምንም አንፃር አሉ ያልገባንባቸው። ዘንድሮ ዓመት በሁሉም ክልል ውስጥ ካምፓሶቻችን ይኖራሉ። በሁሉም ክልል ውስጥ ትግራይ ክልል፣ አማራ ክልል፣ ቤኒሻንጉል፣ አፋር ሁሉም ክልሎች ቢያንስ 2-3 ካምፓሶች ይኖራሉ ብዬ አምናለሁ። ደግሞ ያቀርንበት ነገር ነው። ሶስተኛ ቴዎሎጂ ፎር ኤቭሪዋን ስለምንል ነጋዴውም፣ ሰራተኛውም፣ ወታደሩም ሁሉም መማር አለበት። ቴዎሎጂ አገልጋይ ብቻ አይደለም። ስለዚህ ለሁሉ ሰው በሚመች ነው የምናደርገው። በሬጉላር፣ በናይት፣ በዊኬንድ፣ በመንዝ ኢንድ እና በተርም እናደርጋለን። ዲስታንስ ብዙ አንመክርም። ቢብሊካል ቴዎሎጂን እንደዚህ ደስ አይለንም። ምክንያቱም አስተማሪ ቢያንስ ያስፈልጋል። ጸጋን ጭምሮ የምናካፍለው የቴዎሎጂ ስኩል ሲሆን ጸጋን ጭምሮ የምናካፍለውና is not only knowledge ስለሆነ ማለት ነው። ሰው ቢያንስ ለ2 ሰዓት እንኳን አስተማሪ ማየት ቀላል አይደለም። አካቅም በላይ የሆኑ ሰዎች በተርም አድርጎ በ6 ወር አንድ ሳምንት ቁጭ ብለው የሚማሩበት ሁኔታ እንኳን ሊፈጠር ይገባል እንጂ ያለ አስተማሪ ምናልባት ጦር ሜዳ ከሆነ እነሱ ደግሞ አማህተናል ድምጽ ይቀዳላቸዋል፣ ቮይስ እንቀዳላቸዋለን። አንድ ኮርስ ላይ 4-5 ቮይስ 30-40 ደቂቃ ኮንቴን የሚያደርግ ማለት ነው። 2-3 ሰዓት ማለት ነው። ከዛ ሞጁል ወስዶ ያነቡታል፣ ድምጹ ይሰሙታል፣ ይሰሩታል። አስተማሪ አግኝተዋል ማለት ነው። ስለዚህ እሱን እናስቀጥላለን። ዊኬንድ ላይ በደንብ እንሰራለን። ሰው በሚመቸው ሁኔታ በሚመቸው ጊዜ እንዲማር ማለት ነው። አሊያ ግን ዝም ብሎ ሰርቲፊኬት ለመስጠት አይደለም። ታዲያ እነዚህ ሁሉ ትምህርት ስርዓቶች በሚገባ አካዳሚክ ፕሪንሲፕልና ዲሲፕሊን ጠብቆ ይሰጣል ማለት ነው። ሞር ምን ሰራው በባችለርና ማስተርስ ላይ ነው። ዶክተሬት በጣም ጠባብ ነው እድሎቹ። ለመማር ራሱ መግቢያው ራሱ ዝም ብሎ አይደለም። ምክንያቱም እዛ ጋር ስኮላርስ ነው የምንፈጥረው፣ ፕሮፌሽናልስ ነው የምንፈጥረው። ፒኤችዲ ከሆነ ስኮላርስ ነው የምንፈጥረው፣ ዶክተሬት ከሆነ ደግሞ ፕሮፌሽናል ነው የምንፈጥረው። ስለዚህ በተለይ ፕሮፌሽናል መፍጠር ላይ ፒኤችዲ እንኳን ይሻላል። ዶክተሬት ሲሆን ሰውየው ላይ ሁሌ ስለምሰራበት ጥንቃቄ ይፈልጋልና እንደሱ አይነት ስራዎች አሉ። ቆንጆ ትምህርት ቤት ነው ብለን እናምናለን። እውነት ለመናገር ከሆነ እኔ ስለማራ ሳይሆን እኔ ውጪ ቦን ማሩ አንዱን ማሩ ኪንግደም ፓሽን ውስጥ ነው። አንዱ ብቻ ሳይሆን ኪንግደም ፓሽን አንዱን ማርበታል። ተማሪዎቻችን ደግሞ ምስክር ናቸው። አብያተ ክርስቲያናት መሪዎች ምስክሮች ናቸው። በቀደም ምርቃት ነበረ። እነ ፓስተር ጻድቁ፣ እነ ቄስ ደረጀ፣ እነ ፓስተር ይልማ፣ እነ ቄስ ዶክተር ዘላለም፣ እነ ቄስ ቢኩማ ብዙ በቁጥር ፓስተር ሰለሞን በንቲ በቁጥር በማይታወቁ ሰዎች ነበሩት። ያው የእናንተ ጋዜጠኞች ስለነበሩ አይተዋልና በጣም ሴሌብሬት አድርገን ነው ያሳለፍነው። ሰዎች ይወዱታል ትምህርት ቤቱን። እኛም ከልባችን ነው የምንሰራ፣ ለፍተን ነው የምንሰራ። ለእንጀራ እንሰራ፣ ቅጥረኞች አይደለንም፣ ባለራዎችም አይደለንም፣ ባለራዎች ነን። አደራ የሚጠይቅ ጌታ አለ ብለን እንሰራለን። ሰዎች በቶ ቢማሩ ደስ ይለናል። አዲስ አበባ ላሉት ሜክሲኮ በፖሊስ ሆስፒታል ጀርባ ናዛሬት ቤተክርስቲያን ህንፃ ላይ ነው የምንገኘው። እዛ ተከራይተናል ነው። ጌታ የራሳችንን ቦታ እስኪሰጠን ድረስ እዛ ነው ለጊዜ ያለን ማለት ነው።
መጥተው መዝገብ ይችላሉ፣ መማር ይችላሉ። ፍቃደኛ ከሆንሽ ደግሞ ስልክ ቁጥራችንን ላይ ማስቀመጥ ትችላለሽ። ዌብሳይትም አለ ሊያገኙ ይችላሉ። ይሄ ነው የምለው። በጣም መልካም። እንግዲህ ፈቃደኛ የሆኑ ስልክ ቁጥራቸውን እናስቀምጣለን። መመዝገብ ይችላሉ፣ መማር ይችላሉ። በጣም ጥሩ ጊዜ ነው ያሳለፍነው። በጣም ደስ ብሎኛል ጊዜን ስለሰጠህን አብርሃንን የመሰለ ጊዜ ስላሳለፍን። እንግዲህ በቀጣይነት በሌላ ጥያቄ ደግሞ እመጣለሁ ብዬ አስባለሁኝ። እግዚአብሔር ይባርክ ማለት እፈልጋለሁ። ይህንን ሳልል አልጨርስም። የምትለው ነገር ካለ እድል እሰጥሃለሁ። ቅድም እድል አላገኝም ወይ ያልኩ ነበር። ጌታ ኢየሱስ ይመጣል። አሜን። ከሁሉ በላይ ለሚመጣው ጌታ ራሳችንን በንጽህና እንጠብቅ። ከአገልግሎት በላይ ህይወት ይበልጣል። አገልግሎት አክሊል የምናገኝበት ነው። ህይወት ግን ዘላለም የምንኖርበት ነው። ስለዚህ አገልጋዮችም አማኞችም ዘላለም ላይ እናትኩር፣ ህይወት ላይ እናትኩር። ኢየሱስ ይመጣል። አሜን አሜን። ኢየሱስ ይመጣል የዛሬ መስጊያችን ነው። እግዚአብሔር ይባርክ። ተመልካቾቻችን አብራችሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ። እንግዲህ ባላችሁበት የህይወት መስክ ውስጥ፣ የሥራ መስክ ውስጥ፣ የአገልግሎት መስክ ውስጥ ከአገልግሎትም ከሩጫችን በፊት ህይወት ይቀድማል። ስለዚህ ህይወታችን ላይ እግዚአብሔር በሰጠን የህይወት ምዕራፍ ውስጥ ታማኝ በመሆን እግዚአብሔርን በማገልገል ለእግዚአብሔር በመኖር ከእግዚአብሔር ጋር ጥሩ ግንኙነት በማድረግ ትኩረት ለራሳችን በመስጠት ማለት ነው። ቢኮዝ አላቅህም ከሚባሉ ወገኖች እንዳንሆን ደክመን አገልግለን ሰብከን በጣም ሮጠን ብዙ ሺህ ህዝብ አስቆጥረን ነገር ግን ከሱ ጋር ያልነበረን ሰዎች እንዳንሆን ሁልጊዜ ለትለት አለ ወይ የሚል ጥያቄ ለራሳችን በመጠየቅ ቅድሚያ ህይወታችንን ቼክ እያደረገን እንድንኖር ያስፈልጋል። ዛትስ ዋይ ባይብል ጌታ በምን ሰዓት እንደሚመጣ አታውቁም፣ ሌባ በምን ሰዓት እንደሚመጣ አታውቁም ይላልና መቼ ወደ ጌታ እንደምንሄድ አናውቅም፣ ጌታው መቼ ወደኛ እንደሚመጣ አናውቅም። ሁሌ እንድንነቃና እንድንተጋ መጽሐፍ ቅዱስ ያስገድደናል፣ ያስጠነቅቀናልና እንግዲህ የሚመጣ ጌታ ስላለ በእያንዳንዱ የህይወታችሁ ምዕራፍ ውስጥ ለራሳችሁ ትኩረት መስጠት፣ አሁንን ትኩረት በማድረግ ከጌታ ጋር እንድትቀጥሉ እንድትበረቱ መልካም ምኞቴ ነው። የጌታ ጸጋ ደግሞ በየትኛውም የህይወት ምዕራፍ ውስጥ በየትኛውም ድካም ውስጥ በየትኛውም አለመቻል ውስጥ ሊፍታፕ ሊያደርገን ሊያግዘን ወደ ጽዮን ሊያደርሰን ሁልጊዜ ትኩስ ነው፣ ሁልጊዜ ከኛ ጋር አለና እግዚአብሔር ይረዳናል። ጽዮን እንደርሳለን፣ ከሱ ጋር እንኖራለን። መልካም ጊዜ ይሆንላችሁ። ተባረኩ።